ነገር ግን አምላካችን እግዚአብሔር የክብር አምላክ ኢየሱስ ጌታ ነው። የክብር ንጉሥ ኢየሱስ ስላለ እያስፈራ እያስደነገጠ ምድሪቷን በክብር እየወረሰ ሃሌሉያ የኢትዮጵያ ተፋሰሶች አሁን ለጥቅም እየሆኑ ግድቦቿ ለጥቅም እየሆኑ ኢትዮጵያ በቅመማ ቅመም በእህል በስንዴ ምርት በቡና ባለፉት ጊዜያቶች ላይ ባለፈው ጊዜ ላይ በዚህ 2017 ማለት ነው በቡና በተለያየ ትልልቅ ውጤት ያመጣቸው ህዝቧን የገበሬውን እጅ ስራ ፋክትሪዎችን እየባረከ ስሙ ይባረክ። የተለያየ የሲሚንቶ ፋብሪካዎች እየተተከሉ ነው። ዋጋ ንረት እየቀነሰ ነው። እንደገና ደግሞ ለገበሬው ማዳበሪያ ፋብሪካ እየተተከለ ነው። ነዳጅ መስከረም ላይ ይወጣል። መስከረም ላይ ደግሞ አባይ ግድብ ይመረቃል። ኢየሱስ በክብር ምድር ላይ እየተራመደ ገበሬዎች ስራ ለምድሪቷ ማዕድናት እየወጡ ነዳጅ እየወጣ እግዚአብሔር በኢትዮጵያ ላይ እየነገሰ ሃሌሉያ በፈጠራና በሳይንስ ስራ በምርምር ስራ እየተባረከ ስላለ ፋክትሪዎች እየነሱ የዋጋ ንረቶች እየቀነሱ እግዚአብሔር በምድሪቷ እያለፈ ግድቦች 2018 በብዙ ድል በብዙ ክብር እልልታ 2018 እግዚአብሔር ታምራት እየሰራ ድንቅ እየሰራ ታላቅ ክብር እያደረገ ፋረስ ብዬ የምትስበት የዝናው ላይ ይዘ ሰብሬ የምወጣበት ሰማይ ጌታ ከፊት ወጥቷል። አማልክ ፈርቶ ሸሽቷል። ክረምቱ አልፎ ጭጋጉ በርዷል። ዛሬ የዜማ ጊዜ ደረሰ። አምልኮን ይዤ ልምጣ እኔም በተራዬ ስበት የዜና ግብ ላይ ይዘ ሰብሬ የምወጣበት ሰባሪ ጌታ ከፊት ወጥቷል። አማልክ ፈርቶ ከፊት ሸሽቷል። ክረምቱ አልፎ ጭጋጉ በርዷል።